ስለምንድነው ጥቅምት 27 ቀን ይህንን ዓመታዊ ክብረ በዓል የምናከብረው ስንል መጀመሪያ ማወቅ የሚገባን ነገር አለ። ጌታችን የመድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለቱ መጋቢት 27 ቀን ነው የምናከብረው። ጥንተ ስቅለቱን በማሰብ ነው። ነገር ግን ጥንተ ስቅለቱ መጋቢት 27 ቀን ነው። 27 መጋቢት 27 ቢሆንም በዛ ወራት ላይ ደግሞ ታላቁ ጾም አብይ ጾም ስለሆነ ይህንን አስመልክቶ ሕገ ቤተ ክርስቲያን በዓሉ ጥቅምት 27 ቀን እንዲከበር ተወስኗል ማለት ነው። ትክክለኛው የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለት መጋቢት 27 ቀን ነው ማለት ነው። ነገር ግን በዛ በአብይ ጾም ወቅት ፍስሐ፣ ሐሴት፣ ደስታ የለምና ሐዘን፣ ለቅሶ፣ ጾም፣ ጸሎት ነው በዛ ወቅት ያለውና በዛ ወቅት ላይ እንዳይከበርና ነገር ግን የበዓሉ ምትክ ደግሞ ጥንተ ስቅለቱን የምናስብበት የምናከብርበት ደግሞ በዓሉ ጥቅምት 27 ቀን እንዲከበር አባቶቻችን አበው ወሰነውልናል ማለት ነው። በዚች ቀን የአምላካችንና የመድኃኒታችን ዓለምን የማዳኑን የቤዛነት ሥራውን የሠራባትን በዕለተ ዓርብ ያደረገልንን ስለኛ ስፍር ቁጥር የሌለውን መከራ መቀበሉን የምናስብበትና ለአምላካችን ምስጋና ውዳሴ የምናቀርብበት ዕለት ነው ማለት ነው። ይህ ጥቅምት 27 ቀን የምናከብረው የጌታችን የመድኃኒታችን ኢየሱስ ክርስቶስ ዓመታዊ ክብረ በዓል ማለት ነው። ጥንተ ስቅለቱን የምናስብበት ነው። መጋቢት 27 ቢሆንም አባቶቻችን ወደ ጥቅምት 27 ቀን እንድናከብር አድርገውልናል ማለት ነው። ይህንን ስርዓት ሰርተውልናል ማለት ነው። ስለዚህ በዚህ ቀን መከራ፣ ስቃይ መቀበሉን የምናስብበት እንዲሁም ደግሞ